ሰዎች ክብረ ቅዱሳንን የክርስቶስን መከለያ አድርገው ያስቡታል። ስንፍና ነው። ዛሬ ይቀደሳል። የሚቀደሰው የጨጌ ዮሐንስ ሥጋና ደም ነው። ንገሩኝ እስኪ የማን ነው? ንገሩኝላችሁ። የኢየሱስ ክርስቶስ ነው። የመቅደሱ ጉልላት ክርስቶስ ነው። የሚመለከው ክርስቶስ ነው። በቤቴና በቅጥሬ መታሰቢያ አደርጋቸዋለሁ ለታመኑ እንጂ አንደረባዎች ለነጨጌ ዮሐንስ አለ። ይሄው የጨጌ ዮሐንስ መቅደስ ከመጽሐፍ ቅዱስ ምዕራፍና ቁጥር የበለጠ እውር ሲበራ፣ ለምጻም ሲነጻ፣ እጢው ባጩ ሲጠፋለት፣ ባለ ካንሰሯ ስትድን፣ ጡቷ ሊቆረጥ ያለች ሴት ተፈውሰሻል ስትባል ሰምተናል፣ አይተናል። እግዚአብሔር በቅዱሳኑ ድንቅ ነው። ስለዚህ አጥንቶቻቸውን ሁሉ ያጠናል፣ ይጠብቃል። ያዕቆብ ሁሉ አጽንተው ለጻድቃን ጌታ ሆይ ሁሉን ተውን ተከተልን ምንድነው የምትሰጠን አሉት። በ12ቱ ነገር ላይ ትፈርዳላችሁ አለ። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ቅዱሳን ያማልዳሉ ብሎ ይጠይቃል ያልታደለ፣ ይፈርዳሉ በሉት። በ12ቱ ነገደ እስራኤል ዙፋን ላይ ተቀምጣችሁ ትፈርዳላችሁ። እዚህ ድረስ ነው ቅድስና የአባቶቻችን ቅድስና። ስለዚህ ሁሉን ትቶ የተከተለ የእግዚአብሔርን በረከት ያገኛል። እኛ ደግሞ የጻድቁን ስም ስንጠራ እግዚአብሔርን ጠራን። ብዙ ሰዎች በየመንገዱ ጌታን ተቀበሉ ይሉናል። ቆየን እኮ ከተቀበል። እጨጌ ዮሐንስን ስንቀበል ማንን ተቀብለናል? ንገሩኝ እንጂ ክርስቶስን ተቀብለናል። ስለ ክርስቶስ ብለው የመነኑትን አባት የተከተልነው ምን አይተንባቸው ነው? እላያቸው ላይ ጌታን አይተንባቸው ነው። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ።